ሰላም መኮንን ከሪል ቱተርስ። ዛሬ ደግሞ የምንነጋገረው ስለ ሪፍሌክሽን ይሆናል። በተለይ ደግሞ ስለ ሎ ኦፍ ሪፍሌክሽን። ይህንን ሎ ኦፍ ሪፍሌክሽን እንግዲህ ለማሳየት የምጠቀመው ማቴሪያሎች አሉኝ። እነሱም ሚረር አለኝ፣ መስታወት፣ ሌዘር ላይት አለኝ፣ እርሳስ እና ማስመሪያ እንዲሁም ፕሮትራክተር አሉኝ። እነሱን ተጠቅመን ሎ ኦፍ ሪፍሌክሽንን አብረን ፕሩቭ እናደርጋለን። እሺ፣ በመጀመሪያ አሁን ሚረርን ያመጣው እዚህ አስቀመጥኩ ፔን ፔፐር ላይ። ከዛ ትሬስ አደርጋለሁ እንደምታዩት። ከዛ በኋላ የት ገነው ሌዘር ላይቴ ሚረሩን ሂት የሚያደርገው የሚለውን ፖይንት በራሴ መረጥኩ። የመረጥኩት ቦታ ላይ ደግሞ ኖርማል ላይን እሰራለሁ። ዳትስ አን ኢማጂነሪ ላይን። እሱን ለመስራት ፕሮትራክተር መጠቀም አለብኝ። ፕሮትራክተሬን አመጣና እዛች ታርጌቴ ቦታ ላይ አስቀምጣለሁ። ዜሮ ላይኑ ሚረር ላይኑ ነው። ከዛ 90 ዲግሪን ምልክት አድርጌ ያንን 90 ዲግሪ ወይም ፐርፔንዲኩላር የሆነውን ኖርማል ላይን ዶትድ በሆነ መስመር እሰራለሁ። ዶትድ የሆነ ኢማጂነሪ ስለሆነ ነው። ለሚረር ላይኑ 90 ዲግሪ የሆነ ላይን እንደማለት ነው። ከዛ በመቀጠል ተመልሶ ሚረር ላይንን ይዤ እዛው ፕሬስ ያደረኩት ቦታ ላይ አስቀምጣለሁ። ከዛ ሌዘር ላይትን ተጠቅሜ ታርጌቱ ላይ ሂት አደርገዋለሁ ማለት ነው። ልክ እንደዚህ ይሄው እንደምታዩት ትሬስ አድርጌዋለሁ። ኢንሲደንት ሬውና ሪፍሌክትድ ሬውን የሄደበትን የብርሃኑን መስመር ምልክት አድርጌያለሁ። ከዛ የሚቀጥለው ምንድነው? በማስመሪያ ተጠቅሜ እነዚህን ኢንሲደንት ሬይ እና ሪፍሌክትድ ሬይ አሰምራለሁ ማለት ነው። እሺ፣ አሁን ያው ትሬስ አድርገን ኢንሲደንት ሬውን እና ሪፍሌክትድ ሬውን ለጥቻለሁ። አሁን አንግል የምንለካው እሺ፣ ኢንሲደንት ሬው እና ሪፍሌክትድ ሬውን እንግዲህ ትሬስ ባደረግነው ነጥቦች መስመሩን ሰርተናል። አሁን ደግሞ አንግሉን ነው የምንለካው። አንግል እንግዲህ የሚለካው ከኖርማል እስከ ኢንሲደንት ሬይ ያለው አንግል ኦፍ ኢንሲደንስ ይባላል። እሱን ለማድረግ ፕሮትራክተርን ተጠቅሜ ሴንተሩ ላይቱ ሚረሩን ሂት ያረበት የመታበት ቦታ ላይ ነው የምናስቀምጠው። ዜሮ ላይኑ ኖርማል ላይን ነው። ኖርማል ላይን ላይ የምናስቀምጠው እንደምታዩት ፕሮትራክተራችን ተጠቅመን አሁን አውተር ሪዲንጉን ነው የምንከተለው። ኦልሞስት 38 ዲግሪ ይላል አንግል ኦፍ ኢንሲደንሱ። what about angle of reflection ካላችሁኝ ደግሞ ልክ እንደዚሁ ፕሮትራክተሬ ሴንተሩ እዛው ላይቱ ሚረሩን ሂት ያደረገበት ቦታ ላይ እናስቀምጣለን። ኖርማሉ ደግሞ ዜሮ ላይ ነው ያለው። ከዛ አሁን መልሰን ስናይ ራፍሊ አሁንም አንግል ኦፍ ሪፍሌክሽኑም 38 ዲግሪ ይለናል ማለት ነው። ይሄው ኮንክሉዥናችን ደግሞ አንግል ኦፍ ኢንሲደንስ እንደምታዩት ከአንግል ኦፍ ሪፍሌክሽን ጋር እኩል ይሆናል ማለት ነው። ይሄም ነው እንግዲህ ሎ ኦፍ ሪፍሌክሽን ማለት ነው።